የዚህ ሰው ስም በኢትዮጵያ ኪነ ጥበብ ውስጥ በደማቁ ተጽፎ ይገኛል። ከዚህ በፊት በተለያዩ ፊልሞችና ቲያትሮች ላይ በትወና ተሳትፏል። አቅሙን ካሳየባቸው በርካታ ስራዎች መካከል ፍሬሽማን፣ ዝነኞቹ፣ ብር አምባር፣ የእግዜር ጣት፣ ባዶ እግር፣ አልቃሽና ዘፋኝ፣ እምዬ ብረቷ የተሰኙ የቲያትር ስራዎቹ ከስሙ ጋር አብረው ይነሳሉ። አማላዩ፣ ሶስት ሲደመር አንድ፣ ወርቀ ዘቦ ደግሞ በፊልም ተጠቃሽ ስራዎቹ ናቸው። በቀናት መካከል የተሰኘ ተከታታይ ድራማ ላይም አሻራውን አኑሯል። አደረች አራዳ የተሰኘ ፕሮግራም ከሽመልስ በቀለ ጋር በጋራ እያዘጋጀ በሸገር ራዲዮ ላይ ያቀርባል። በድርሰቱም አይታማም። አልገባም ጎጆዬ፣ የሴት ዛፍ ቅርንጫፍና ጠይም ደም የተሰኙ ምርጥ የግጥም መድብሎችን ለአንባቢያን አጋርቷል። ዛሬ ደግሞ አልንበረከክምና ሌሎችም የሚል አጫጭር ልቦለዶችን የያዘ አምስተኛ መጽሐፉን እንካችሁ ብሎናል። የዛሬው እንግዳችን ተዋናይ ደራሲና የሚዲያ ሰው ዋሲሁን በላይ ነው። ዘርፈ ብዙ ባለሙያ ዋሲሁን በላይ በሰው ለሰው የጠቅላላ ዕውቀትና የተሰጠው ግሩፕ ላይ የሙዳይ እንግዳ ሆኖ ቀርቧል። እንድትከታተሉት እንጋብዛለን። የደውል ምልክቷን በመጫን ቤተሰብ እንዲሆኑ እያስታወስን ሐሳብ አስተያየታችሁን ደስ ብሎን እንደምንቀበል ይታወቃል። አንጻር ልታስተላልፍ የፈለከው ነገር ምንድነው የሚል ጥያቄ ነው ያለኝ። አግኝተኸኝ ከሆነ አንበሳ በደንብ አግኝቻለሁ። አንደኛ እንደዚህ ስላነበብክልኝ በጣም አመሰግናለሁ። አንተ ከ10 ዓመት በኋላ ሁለተኛው ሰው ነህ እንዲህ አይነት ጥያቄ ስትጠይቀኝ። የ17 ዓመት ልጅ የሴት ዛፍ ቅርንጫፍን አንብባ እንዳንተ አይነት ቆንጅዬ ጥያቄ ጠይቃኛለች። የዛሬ 10 ዓመት ነው የምነግርህ። የሴት ዛፍ ቅርንጫፍ ላይም እንዲህ አይነቶች ሐሳቦች አሉ። ለዚህ ነው የስነ ጽሁፍ ባለሙያዎች ጥልቅ ምርመራ ያደርጉበት ያልኩ። መጀመሪያ ላይ ጽሁፍ እንዲህ አይነት ውበት፣ እንዲህ አይነት መጠየቅ ለምን የሚል ጥያቄ ከሌለው ምንድነው ከዕለት ዕለት ኑሯችን የሚሻልበት? ታትሞስ ለምን እንደዚህ ወጣ? አይደለም ዝም ብለን የምናየውን ዝም ብለን የምንኖረውን ለምን አንኖርም? ለምንድን ነው ተጽፎ መቀመጥ ያለበት? ሲጻፍ እኮ እንዲያው እንዳንተ መጠይቅ እንዲኖረው ደስ ብሎን ብቻ እንድናልፋቸው እኮ ብቻ አይደለም አይደል? ነገ ከነገ ወዲያ አንስተህ አንተ መልሰህ ስታነበው መልሰህ ደግሞ ሌላ ነገር እንድታገኝበት መሆን መቻል አለበትና የሚሻገሩ ካራክተሮች አንዱን ካንዱ ዘለል ብለው ተመሳሳይነት ያለው ገጸ ባህሪያት እንዲኖሩት ፈልጌ ነው። አንተ ልክ 100 ምናምን ገጽ ላይ ሄደህ ፒኪያታን ስታስብልኝ ለኔ አንድ ትልቅ ግብ ነው። ልክ ፒኪያታን ጨርሰህ ዘቢብ ጋር የተጻፉበት ዓመተ ምህረት በጣም የተለያዩ ናቸው ማልዋሽህ። ግን ህይወታችን እኮ አንዳንዴ ክሊሼ የሆነ የለም ድግግም አይሆንም? አዎ ይሆናል። የሳይነት ሐሳብ የሆነ ቦታ ያነሳህ ይመስለኛል። አዎ ህይወታችንም እኮ እንዲህ እኮ ነው። የኔ ባይሆን ያንተ ባይሆን የሌሎች ጓደኞቻችን ህይወት እኮ ተመሳሰለብኝ። በቃ ጠዋት ይነጋል ይመሻል፣ ይነጋል ይመሻል፣ ይነጋል ይመሻል ይላል። የምውልበት አይነት እንደዚህ አይነት ነገር ነው። የምሰራው ስራ እንዲህ አይነት ነው። ለውጥ አጣው ምናምን ይላል። ለውጥ ማምጣት የምንችለው ይሄ የተደጋገመ ህይወታችንን እኮ ማሻሻል ማስዋብ የምንችለው እኛው ነን። ህይወት አንድ ታትማ ያልተቀመጠች መጽሐፍ ናት የሁላችን። እያንዳንዳችን ህይወት ውስጥ ታሪክ አለ። እያንዳንዳችን ህይወት ውስጥ ተነቦ የማያልቅ መቋጫ የሌለው ምናልባት ሞት ሊሆን ይችላል የሚደመድመን እንጂ ታሪክ አለ። እነዚህን ነገሮች ነው በተዋበ ነገር ቅድም ብያለሁ። ስነ ማለት ውበት ነው። ጽሁፍ ማለት የተዋበ ጽሁፍ ነውና አስውበን ለጥያቄ እንዲመች አድርገን ብናመጣቸው ወዳል። ያላለቀው ዳንቴልን አንብበኸዋል? አዎ አረጋሽ የጻፈችው። ታዲያ አሁን ከገጸ ባህሪው ጋር ፍቅር የያዛት ልጅ አይተህ ታውቃለህ? ከምታነበው አይደለ? አዎ በጣም ምን አለ ህይወታችን እንደዚህ ብንሆን። እውነትህን ነው። መናፍቅ ራሱ ማለት ሪል የሆነ ዓለም ላይ እየኖረ ከዛ በልብ ወለድ ዓለም ውስጥ ከሚያውቀው አንድ ገጸ ባህሪ ጋር በፍቅር መውደቅ ማለት እዛ ውስጥ ያለውን መራራቅ አስበውና ሰው ስደት የሚወጣው የማያውቀውን ዓለም የሚናፍቀው እኮ ለምንድን ነው? እዚህ ጋር ተጨባጭ የሆነ ነገር ስላጣ ነው አይደል? እና ያንን ነገር ነው በጾታዊ ፍቅርም በምንም አመጣኸው፣ ግን የማናውቀውን ሀገር መናፈቅ የማናውቀውን ነገር ለመጨበጥ መሞከር የሆነ ደመና ጉመን የመዝገን አይነት ነገር
እንደዛ የሚመስል ነገር አይቼበታለሁ እና በጣም የወደድኩት ድርሰት ነው አንዱ። በአቀራረቡም ለየት ይላል፣ ሀሳቡም ደስ የሚል ነው። አመሰግናለሁ ሻሎምዬ። እኔ እንደውም ዋሴ ይቺን የመጨረሻ ጥያቄ አድርጌ ወስድና ከዛ ወደ ማስትዬ እመለሳለሁ። እሺ ምስጋናው ላይ የጠቀስካቸው ነገሮች ያንተ መስታወት ይመስለኛል። ማለት በስነ ስርዓት አንተን ይገልጽሃል። እንዲሁ ባክግራውንድህንም ለማየት ስለሞክር ስለምወድህም ነው። ከዚህ በፊትም ለማየት ስለምሞክር ስነው እንግዳ ስትለኝ እስቲ እንደው ምናምን ብዬ ምስጋና ለማየት እየሞከርኩ ነበር። ለምሳሌ ባለትዳር መሆንህን ከወይዘሮ ማርታ ያለው ጋር ትዳር መሰረተ ሚስጥር ነሽ በነገራችን ላይ። ከዛ ደግሞ የማርያም ዋሲሁንን ወይንም ኪያንና ሀሴት ዋሲሁንን ዱዱን እንደወለድክ አይቻለሁ ከዚህ ላይ እና ይሄ እንግዲህ ምስጋናው ላይ መግቢያው ላይ ያለ ነገር ነው። ልቦለዶቹ ላይ ያንተ የህይወት ከሙያ ውጪ ያንተ ህይወት ነጸብራቅ የለውም ወይ? ምክንያቱም አንዳንዶቹ የድርሰቶች አካሎች ለመንፈሳዊ ነገር ቅርብ እንደሆንክ አውቃለሁኝ እና መቋጫቸው መንፈሳዊ ስታደርጋቸው እመለከታለሁኝ እና እንደው ልቦለዱ አስገድዶህ ነው ወይስ እንደው ያንተ የህይወት ነጸብራቅ እዛ ላይ አሻራውን አሳርፎ ነው? አሁን አስቸጋሪ ጥያቄ ጠየቅከኝ ሻለው። የእውነቴን ነው የምልህ። ምን አለ መሰለህ አንዳንድ ጽሁፎችን ስጽፋቸው ልክ ከጨረስኳቸው በኋላ ዋሲሁንን እዛ ውስጥ አገኘዋለሁ። ኖ ቆይ ገጸ ባህሪ ላድርገውልና ደግሞ ሳፍር ሰው አይጥምም። አየህ ህይወት ራሷን የምትሰጥህ ነገር እና አንዳንዶቹ ሪል ሂስቶሪዎቹ ናቸው። አሁን ለምሳሌ ኧረ በህግን በደንብ አንብበዋል ብዬ አስባለሁ አይደለም? አይ እሱን ዘልየዋለሁ፣ ይቅርታ እንግዲህ እሱን አላየሁትም። በቃ አሁን በጣም እወደዋለሁ ደግሞ እሱን ራሱ በቃ እስኪ ገርመኝ ድረስ ነው የምወደው። ለሁሉም ትልቅ ነገሮች አሉኝ፣ ግን አሁን እንዳልከው በቃ ሰራቸውና አንዳንዶቹ ላይ በቃ ዋሲሁንን የሚመስሉ በወንድ ባይሆን ራሱ በሴቶቹ እኔን የሚመስሉ አገኛለሁ። እንዳልከው መንፈሳዊነት መደምደም ምናምን እውነትን እኮ ነው። ሰው እኮ የህይወቱ ውጤት አንድ አካል ነው አይደለም? የኑሮ የትዝታው አንድ አካል ነውና የሆነ ሰዓት ታስበው ተሸርፎ የሚገባብሃል። የኔ ባይሆን ደግሞ ያንተ ሊሆን ይችላል። አንተ ጓደኛ የሆነ የምታወራኝ ነገር ህይወትህ አብሮኝ ካለ ከየትም እኮ ላመጣው አልችልም። ከምንኖረው ነው። ፈጠራ ይባላል ክሬት የምናብ በምናባችን እንዳክራለን እንላለን እንጂ ሰብኮንሺየስ ማንዳችን ውስጥ ቁጭ ያለውን ነገር ነው የምናወጣው። ስለዚህ ያንተ የህይወት ውጤት፣ የኔ የህይወት ውጤት፣ የገሊት የህይወት ውጤት ሲጨመቅ ነው ልቦለድ የሚመስለን እንጂ ከየትም እኮ አናመጣው። ለዚህ ነው ደግሞ የጋራ መግባቦት የሚኖረው። አንተም የወደድከው ገሊትም የወደደችልኝ በቃ የጋራ ስለሚሆንልን ነውና እንዳልከው ነው። ጥቂት ዋሲሁንን አገኝበታለሁ፣ ደንገት ስላለሁ ከዛ ለማሻሻል ስሞክር እንዳልኩህ ጣዕሙ ይጠፋብኝና አይመልሼ ራሱ ይሆናልና ሁሉም በሙሉ የኔ አይደለም፣ የኔም ደግሞ እርሾ የለበትም ልል አልችልምና አሁን አስቸጋሪ ጥያቄ ነው የጠየቀኝ። ይህንን አስቸጋሪ ጥያቄ ባታመጣው ደስ ይለኝ ነበር። ለምሳሌ አሁን እኔ በጣም ደስ በሚል ሁኔታም ስለገባ ነው እኮ የሆነ ሰው በስነስርዓት ልብ ብሎ ትክ ብሎ ካላየው ሰው ብዙም አንደርስታንድ ላያደርገው ይችላል። አሁን ፕሪኪያታ ላይ እንዴት አይነት በጣም የሚገርም ሰውየው የሚሰናከል ሰው ነው። ሲሰናከል ደግሞ ተጻራሪ የሆኑ ነገሮች ህሊናው ወይንም ያደገበት የመጣበት ነገር አለች። እዛ ደግሞ የፈተነው ነገር ደግሞ አለ እዚህ ፊት ለፊቱ አይኑ ስር ያለ ነገር እና አንዲት ቅጽበት ላስታውስ ልክ እሷ መጣ ማኪያቶን አስቀምጣለት በሩ ጋር ሄዳ ቆማ ከዛ ዳሊዋን የበለጠ እንዲያጎላለት የበሩን ቋሚ ተደግፋ ምናምን ከዛ ምን ይነግረናል ተራኪው አካል እሷን አለፍ ብሎ በዛኛው የበር ሳይድ ላይ ደግሞ ምን ተቀምጧል? ሙዲያ ምጽዋት ተቀምጧል።
እና ዲት አይነት በህሊናና በግል ፍላጎት በእግዚአብሔርና በሰዋዊ ፍላጎት መካከል ያለውን ሲምቦሊካል የሆነ እንትን ሳትለው እንዴት ነው ሳትገልጸው ሳትናገረው ግን በስነ ስርዓት አንባቢ ጥሩ አንባቢ አይቶት የሚያልፍ አይነት ጥሩ ለንጽጽር በጣም በቃ እንትን የሆነ ፍንትው ብሎ የተቀመጠ ማነጻጸሪያን የተጠቀምከውና ያ ደግሞ በጣም ወለዱን ከፍ እንደሚያደርገው ነው የተሰማኝ። እቺን ለማለት ነው። ዋሴ በጣም ከልብ አመሰግናለሁ። አሁን ወደ ማስዬ አመሰግናለሁ። ምንድነው መሰለሽ ያለው ያው እኛ ሰዎች በነጻ ፍቃድ ውስጥ የምንጓዝ ነን አይደለም? አምላካችን አላስገደደን እኔን አምልኩኝ ምናምን ብሎና አንድ ቦታ ላይ እንዲያውም አይተህ ከሆነ ምንድነው ነፍስ ማንንም አትስሚ በነቀፌታ ዓለም ደንዝዟል ዓለሙ ምናምን የሚል እንትን አለና የነፍስህንም መንገድ መከተል ያንተም ምርጫ ነው፣ የስጋህንም መንገድ መከተል ያንተ ድርሻ ነው። ሰው ይሄ ነው አይደለም ያለንም ነፍሳችን ውስጥ ካስቀመጥነው በጎ ነገር ይቀመጣል፣ ካልፈለግን መጥፎም ነገር ይቀመጣልና ዓለም ይሄ ሁለቱንም ነው የምትሰጠን። ስለዚህ እጅህን ወደ ፈለግከው ነው የምትሰደው፣ ወይ ወደ ቀዝቃዛው ወይ ወደ ሙቁ። ለብ ያለ ነገር እግዚአብሔር አይፈልግም አይደለም እንዴ? አሁን ከመጣ ነው እንግዲህ አንተ ጥሩ አይተህልኛል ያልኩህ ዝም ብሎ ለመዝናናት ብቻም አይደለም። ዲቴል ከዚህ አሁን ጊዜ ራሱ ብትሰጥህ እህታችን የበለጠ ታየዋለህ ብዬ አስባለሁና ለኔም ደግሞ ለሚቀጥለው ጉልበት ነው የሚሆነኝ። ምናልባት እግዚአብሔር ቢፈቅድ ምን አገባን የሚላል። እንደዚሁ ደግሞ የምወደው ይሄ ህትመት ዋጋ እያስጨነቀን ነው ማናወጣው ለእናንተ ማናደርሰው እንጂ እንዲሁ የህይወት መጠይቅ የሆኑ አይታቸው ደግሞ ከሆነ የኔ ሴቶች ልፍስፍሶች አይደሉም። ለዚህ እኮ ነው አየህ አልንበረከክም። እኔ ድክም ላለች ሴት ልጽፍላት ወይም ደግሞ ላሞግሳት አልችልም። እንዳልኩ የሴት ልጆች አባት ነኝ። ሚስቴ በጣም ብርቱ ናት። ከሚስቴ በላይ ደግሞ እናቴ ብርቱ ሆና ነው ያሳደገችኝ። የሁላችንም የሆኑ በችግሮች መሀል አልፈው ሊሆን ይችላሉ ትንሽ ደከም ነው የሚሉብን እንጂ እንደ እናት ደግሞ ብርቱ የለችም። ስለዚህ ለምንም ነገር አንንበረከክም። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ጊዜ ሚዛን ወደ አንቺ። እሺ ሻለሙኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔ አሁን አንድ ጥያቄ ጠይቃለሁ። ልጆች እስከ 7 ዓመታቸው ስለ ልቦናቸው ይገነባል። ሲያድጉም እነሱ ይመነዝሩታል። አዋቂነታቸው የልጅነታቸውን ነጸብራቅ ነው ይባላል። ትስማማለህ በዚህ ወስኑን? እንደው ልጅነትህን አይተው አሁን ያለህበትን የጥበብ መንገድ ቀድመው የተነበዩ እየኖሩ ይሆን? አይ ቀድሞ መተንበይ የሚባለውን ነገር አላውቀውም፣ ግን እውነትሽን ነው። ልጅ እስከ 7 ዓመት ድረስ እንደ ብረት ጠንካራ እንደ ልምጭም ለዘብ አድርገሽ ማሳደግ ትችያለሽ። ያው የወላጅ ውጤቶች ናቸው። ቸል ካልሻቸው ቸል ብለው ያድጉና በኋላ ላይ ማይጠይቁ ይሆናሉ። በጭንቅላታቸው ውስጥ የማንም ሐሳብ ይመላለሳል። እስከ 7 ዓመታቸው ደግሞ ጠንካራ አድርገሽ ካሳደግሻቸው እንዲጠይቁ ለምን እንዲሉ አድርገሽ ካሳደግሻቸው በጭንቅላታቸው ውስጥ የማንም ሐሳብ ዝም ብሎ አይመላለስም። ለምን? ምርጥ አድርገሽ አሳድገሻቸዋል። ነጮችም ይላሉ እኮ ልጅህን እስከ 7 ዓመት ስጠኝ፣ ከዛ በኋላ እኔ በቀረስኩት ውስጥ አንተ ማንም አይነቀንቀውም ይላሉና ያለ ምክንያት አይደለም። ነገሮች በተደጋገሙ ቁጥር ጠንካራ ሆነው ያልፋሉና የመስጠትና ያለ መስጠት ወይም ደግሞ የማቀበልና ያለ ማቀበል ጉዳይ ካልሆነ በስተቀር እስከ 7 ዓመት ውስጥ በደንብ ይገነባሉ ብዬ አስባለሁ። ግን እንደ ሰጪው አቅም ነው። ዋልት ዊትማን የተባለ አሜሪካዊ ደራሲ ምን ይላል? አም ሞር ዛን ዋን አም መኒ ይላል። ከአንድ በላይ ነኝ ያውም ብዙ። አንተም ደራሲ ነህ፣ የትወና ባለሙያ ነህ፣ የሚዲያ ሰው ነህ፣ ሌሎች የተደበቁ ሙያዎች ካሉም አላውቅም እንግዲህ እና እንዴት ነው በዚህ ሁሉ መንገድ በዚህ ሁሉ መንገድ ማንጸባረቅ የቻለችበት? እኔ ብዬ የማምነው አንደኛ የእግዚአብሔር ፍቃድ ነው ብዬ አስባለሁ።
ጊዜ ሚዛን እውነቴን ነው የምልሽ፣ እየተለሳለስኩልሽ ምናምን አይደለም። የእግዚአብሔር ፍቃድ ስለሆነ ግጥም ገጥማለሁ፣ ተዋናይ ነኝ፣ አዘጋጃለሁ፣ የዘፈን ግጥም ጽፋለሁ። እንደዚህ ደግሞ እግዚአብሔር ፈቅዶልኝ አጫጭር ልቦለዶችን ጽፋለሁ። ሌላም ተጓዳኞች ነገሮች አሉኝ ቤት ውስጥ የሚቀሩ ለአንዳንድ ሰዎች ማገዝ ብቻ የሚውሉ ግን መክሊት ነው እኔ የማስበው። እንግዲህ የተሰጠው እንደየመክሊቱ ነው ሁሉም የሚያፈራውና መክሊት ነው ብዬ አስባለሁ። ከዛ በዘለለ ደግሞ ትልቁ ዓለሜ ያለው ቤቴ ውስጥ ስለሆነ እነዚህን እያዳበርኳቸው መጥቻለሁ ብዬ አስባለሁ። ወደ ፊልሙ ልመልስህና በጣም ብዙ ከሰራቸው ፊልሞች መካከል አንድ በጣም እኔ በጣም ማረሰውና የወደድኩት እንትን አለ ጸባሪ አለ አማሌው ላይ አማሌው ፊልሙ ላይ በጣም ትዕግስተኛ እና አንባቢ በመጽሐፉ የሚደበቅ ሰው ሆነ። ከዛ ደግሞ መስታወት ስላላለው እሷ ደግሞ በጣም ከአንተ ተቃራኒ የሆነች ሆና አረገወይን እና እንደው በጣም ማረሳት ዲያሎግ አለች። የሶስቱ መላጦች ፓርት እንደው ያንን ሳነሳው እስኪ እንደው ወደዛ ፊልም ልመልስህና እንዴት ነው እስኪ እንዴት አገኘኸው ያንን ገጸ ባህሪ ጋር ያለውን ሁለት የተለያዩ ባልና ሚስቶች በተለያየ መንገድ? እውነት ነው። እኔ እንዲያውም እሷ በጣም ታሳዝነኛለች። በጣም የዋህ አፍቃሪ፣ ሁሉን ነገሩን ለያሬድ የሰጠች የምትቀናው ግን እሷን ትቶ ለመጽሐፉ ጊዜ ስለሰጠ ለንባቡ እዛ ውስጥ ስለሚደበቅ። ህይወት ደግሞ እኮ እንዲህ ናት። እንዲያካፍሉን ጊዜያቸውን ፍቅራቸውን እንዲያካፍሉን የምንፈልጋቸው ሰዎች አሉ። ከዛ ውስጥ አንዷ የሀረግዬ ገጸ ባህሪ ናት እና ታሳዝንሻለች። የያሬድ ማንበብ የያሬድ እዛ ነገር ውስጥ መደበቅ አይደለም ትልቁ ነገር፣ የእሷ የምትፈልገው ማጣቷ ነው። እውነትሽን ነው። በጣም የሚወደዱ ሁለት ገጸ ባህሪዎች ናቸው፣ በጣም በተቃራኒ መልኩ ያሉ። እሷ ለመቅረብ ስትሞክር እሱ ደግሞ የሚቀርበው ሌላ ጽሑፉን ነው የሚወደው። ቅድም ሻለው ሞዳለኝ ነገር የመጣው አንዳንድ ገጸ ባህሪዎች አንቺን ይመስልሻል፣ ለአንቺ ቅርብ ይሆናሉ እና ብዙ አያደክሙሽም፣ ለመስራትም አያደክሙሽም፣ አናሊሲስ ለመስራትም አያደክሙሽም። ለምን በቃ ሆነው መጥተዋል። እና ያሬድም እኔ ብዙ ያደከመኝ ገጸ ባህሪ አይደለም ለመስራት። ብዙዎቻችሁ ያላያችሁት አንድ በጣም ደግሞ ሌላ የምወደው አለ ባጣ ቆዩኝ የሚል፣ እሱም ልክ እንደዚሁ አፍቃሪ ነው፣ ለየት ባለ ቅርጽ የመጣ ነው እና ፍቅር ደግሞ የተለያየ አይደለም። አንድ አይነት ፍቅር መቼስ የለም። የሀረግዬና የኔ እንትኖች እንዳልሻቸው ናቸው፣ በጣም ተቃራኒዎች ናቸው። ፊልም ውስጥም ጎልተው የሚታዩት የሚወደዱትም እነሱ ናቸው። የተለየ ነገር ስላላቸው ሰው የሚሸት ነገር ስላላቸው አይደለ? በጣም ነው በቃ የሚያዝናናኝ ፓርት ነው የእሷ ችኩልነት፣ የእሷ ኃይለኝነት ሆነ ግልፍተኝነት እና ከዛ ያንተ እርጋታ ደግሞ። በዚህ አጋጣሚ ግን የተለያዩ እንትኖች ፊልሞች ላይ ስትሰራም የተከታታይ ድራማዎች ላይ አንተ የምትለው ገጸ ባህሪ የአፍቃሪ እና የምስኪን ከአንተ ከትክክለኛ ባህሪ ጋር ተቀራራቢ ከትክክለኛ ባህሪ ጋር ስለ አሁን አንተ ግብረ ገብነት፣ አንደበተ ርቱዕነት፣ ሰዎቹ የምታከብርበት የሆነ እርጋታ ያ ነገር ከምትሰራው ገጸ ባህሪ ጋር ተቀራራቢ ነው ብዙ ጊዜና አንተ እየመረጥከው ነው ገጸ ባህሪውን ወይስ እንደው አጋጣሚ? እሱ እንኳን አጋጣሚ እየተገጣጠሙ ነው እና ግን እኮ ይኸውልሽ ትንሽዬ ቀለም እሰጣቸዋለሁ፣ አንዱ ከአንዱ እንዳይመሳሰል ቀለም እሰጣቸዋለሁ፣ የሆነ መልካቸው እንዲለያይ። ትላንት ከሰራሁት ያው ፍቅር ምድር ላይ ያሉት ፍቅሮች በሙሉ የተለያዩ አይደሉ። እሺ አንድ ጥያቄ ከታች ተጠይቆ ነበርና ወደ ራሴ ከመሄዴ በፊት እሱን ልበለው።
ጀግናዋን የረሳች ሀገር የሚለው የግጥም መድብል መጨረሻው ምን ሆኖ አንዳንድ ሰዎች እያስፈራሩኝ ነበር ብለህ ነበር የሚል ጥያቄ ተነስቶት ነበርና እስኪ ጀግናዋን የረሳች ሀገር ስለሚለው ጀግናዋን ሳይሆን ጀግና የረሳች ሀገር ጀግና የረሳች ሀገር የግጥም ስብስብ ነበረ። አሁን ስም ቀይሮ ይመጣል ግን አሁን በቅርብ አይደለም ማለት በቃ ርዕሱ ራሱ ትንሽ አስደንጋጭ ሆኖባቸው ነበረ ብዙ ጊዜ። እሱም ብዙ አመቱ ነው እንደዚህ ከሆነ። አንዳንዴ የሰው ስም በፍርድ ቤት አውጀን እናስቀይር የለ። ስለዚህ የዚህን መጽሐፍ ርዕስም ከጀግና የረሳች ሀገር ወደ ሌላ እንቀይረውና እግዚአብሔር በፈቀደ ቀን ይመጣል እንጠብቃለን። እሺ አሁን ወደ ልጅነት እንሂድ። እስኪ ወደ መነሻ እንሂድና እስኪ ከመነሻ ወደ ቲያትሩ ወደዚህ ወደ ጥበቡ የገባህበትን አጋጣሚ ወደኋላ መለስ ብለህ አስታውስና እንዴት ነበረ ወደ ጥበቡ የገባ? ተወልጄ ያደግኩት ፒያሳ ሰራተኛ ሰፈር ነውና እዛ አንድ ሲሲኤፍ የሚባል ክርስቲያን ችልድረን ፈንድ የሚል ድርጅት አለና እዛ ውስጥ ኪነ ጥበብን ይሰሩ ነበርና እዛ ገባው። በቃ አንዳንዴ እግዚአብሔር የዛሬን ሲያመቻችልሽ የሆነውን መነሻሽን ደግሞ ድንገት ያደርገዋል። እዛ ገባሁኝ። ቀንዲል ቤተ ተውኔት ኮርስ ቲያትር በሆነ አጋጣሚ ይሰጥ ነበረ። ከልጆቹ ጋር አብሬ ሄድኩኝ። እዛ ውስጥ ተምረው ከቀሩት ልጆች አንዱ ሆንኩኝና እንግዲህ በዛሬ በቅቻለሁና ከልጅነት የተነሳውበት ትልቁ ምክንያት እዛው ሰፈሬ ውስጥ ይሰሩ ስለነበረ ነው። ከነሱ ደግሞ ትንሽ ከፍ ያሉ ደግሞ ተሻለ ወርቁ እንግዲህ የምንወደው የምናከብረው ጸሐፊም ነው፣ አዘጋጅም ነው፣ ተዋናይም ነውና የኔ ታላቅ የሰፈሬ ልጅ ነው። እነሱ ከጓደኞቹ ጋር መጥተው የኛ ቀበሌ አዳራሽ ሲሰሩ አያለውኝ። ቅድስት ገብረስላሴ የሰፈሬ ልጅ ናት የፒያሳ። እነ ደምሴ በየነ፣ ማስረሻ፣ እነ ቴድሮስ ለገሰ ደግሞ የምታስታውሱ ከሆነ ዩኒቲ የሚባል አንድ የቲያትር ክበብ ነበረና እነሱ ደግሞ እየተንቀሳቀሱ ቲያትርን ይሰሩ ነበር ከልብ ሰዓት በፊት። እነሱንም በማየት አየሽ እየተቀረጽሽ ትመጫለሽ እና የልጅነት ጊዜ የሚጀምረው ያው ሰፈር ውስጥ ነው። በዚህ በሲሲኤፍ በሚባለው ድርጅት ውስጥ እልሻለሁ። እንግዲህ አንተ በልጅነት ነው ወደ ቲያትሩ የገባው እና ወደ ራዲዮ እንግዲህ መነሻ የኢትዮጵያ ሬዲዮ ላይ ለምሳሌ የኢትዮጵያ ሬዲዮ ላይ ስትሰራ የብዕር ትሩፋት ፕሮግራም ላይ ካቀረብከው እንደው የማትረሳው እንዴ? አሁን ይኸውልሽ እድሜ ልታጋልጪው ነው እንግዲህ ያኔ የብዕር ትሩፋት በጣም የሚገርምሽ እሱ ፕሮግራም ቅጣው የሚባል ጎበዝ ጋዜጠኛ ነበር ኢትዮጵያ ሬዲዮ እና እነሱ ናቸው ካልተሳሳትኩ የጀመሩት እና እዛ ላይ ግጥም የራሳችንን ግጥም ነው የምናቀርበው። ግን የልጅነት ነው፣ ብስለት ይኑሮ አይኑሮ አላውቅም። እነሱ ግን ጎበዝ ስለነበሩ ያው ትንሽዬ ብስለት ስለሚኖሩ ይመስለኛል ያስተላልፉልንና ቀሽም ነኝ እኔ ግጥሞቼን በቃል የሚያዝ አቅሙን የለኝም። ግን እዛ ይቀርቡ የነበሩት የሚገርምሽ አልገባም ጎጆዬ ላይ ወጥተዋል። እንግዲህ ከዛሬ 20 ዓመት በፊት ማለት ነው። አሁን የጠየቅሽን ጥያቄ ቅድምም ሻሎም እድሜ ነክ ነገር አየሽ መዘዘ። ደስ ይላል ደግሞ እግዚአብሔር ይመስገን ይሄን ሁሉ እድሜ እግዚአብሔር ስላቆየን ደስ ይላል እና እዛኛው መጽሐፌ ላይ አሉ እልሻለሁ። አልገባም ጎጆዬ ላይ በዚህ አጋጣሚ አሁን ይሄኛው በተለይ አልንበረከክ የሚለው መጽሐፍ ዋጋው 400 ብር ነው። እየገዛ ሁላችሁም እጅ እንዲደርስ እያልኩ እንግዲህ እያስተዋወቅኩኝ ነው። በዛው አንብቦች የግጥም መድብሎችም አሉ፣ 3 የግጥም መድብሎችም አሉ። ይሄኛው 5ኛ መጽሐፉ ነው። ይሄ የዜዛ ቅርንጫፍ፣ አልገባም ጎጆዬ፣ የአንድ አይን እንባ፣ ጠይም ደግ እና አልንበረከክም ናቸው መጽሐፎቹ እና አልንበረከክ የሚለውን በተለይ ቅድሚያ 400 ብር ነው ዋጋው።
በእያንዳንዳችሁ እጅ ቢገባ የሚል እንትን አለኝ። ስለ እምባ ማን ነው ስለ እድሜ ያነሳ ሲሆን አስታውሳለሁ። ፍሬሽማንን ከነጻነት ጋር አይ ቲንክ ሀገር ፍቅር ነው ያየሁት። ሀገር በጣም ረዥም ሰልፍ በጣም በወቅቱ በጣም አንቱ የተባለ ቲያትር ማለት ነው። በሱና አይ ቲንክ ምናልባት ከተዘረዘሩት ውስጥ የመጨረሻው ቲያትር ሊሆን ይችላል ብዬ የማስበው እምዬ ብረቷ ትመስለኛለች። ወይ እምዬ ብረቷ ወይ ደግሞ የአልቃሽና ዘፋኝ ካልተሳሳትኩኝ። አይ እምዬ ብረቷ ነው። አሁንም እየታየ ነው። አሁን 6 ዓመት ሊሞላው ነው እና እዛ ላይ ረዳት አዘጋጅም ነኝ። አንድ ለጠይቅ የነበረው እሱ ነው ማለት እዚህ ድርሰቱ ላይ ከተሳተፍ አይቀር ትወናውንም ላይ በዛን ያክል ከተሳተፍ ቲያትሩ ላይ ወይ ድራማ ላይ በጽሁፉ የመሳተፍ እድል ነበረ ወይ የሚል ነው። ሁለተኛው ነገር ደግሞ በፍሬሽማን እና በእምዬ ብረቷ መካከል አይ ቲንክ በጣም ብዙ አመት አለ ልጅነት እና እርሊ እንደጀመርክም ማሳያ ነው። ማስቱ ቅድም ስትል ነበረ በጊዜ ቲያትር እንደጀመርክ ያስታውቃልና አንተ ላይ ያየኸው ነገር ይኖራል ብዬ አስባለሁ። ተወንን አንተ ሙያም ላይ ከሚያሳድረው በጎ ተጽዕኖ በተጨማሪ የሆነ እንደው የቲያትራችንን ሌቭል በስነ ስርዓት ለመገምገም እድሉን ይሰጣል ብዬ አስባለሁ። ከፍሬሽማን አንስተህ እስከ እምዬ ብረቷ ባሉት በሰራሃቸው ስራዎች መካከል ማለት ነው። የኢትዮጵያ ቲያትር በአንተ እይታ በአንተ እድሜ እያደገ መጥቷል፣ እየቆሰመነ መጥቷል፣ ምን ደረጃ ላይ የሚለውንና ኦፍኮርስ አሁን ለምሳሌ እምዬ ብረቷ ማነው እንትን አልቃሽና ዘፋኝ የፍስሐ በላይ ነው። እሱ ራሱ ካለፈ ረዥም ጊዜ ሆነው ድርሰቱም የቆየ ሊሆን ይችላል፣ ከዛ የተሳበ ሊሆን ይችላል። ግን በአንተ ግምገማ ምን ይመስላል? ፕላስ ደግሞ እንደው የአንተን ሙያ ተከትለው ለምሳሌ ታይፒንግ አሁን ሲተውን አይተዋል፣ መነባነብ አይነት ነገር ሲያቀርሰዋልና እና ለአዳዲስ ልጆች የምታስተላልፈው መልእክት ካለ በዛውን ትንድል ነበር። እሺ፣ አሪፍ ጥያቄዎች ናቸው የእውነት ሻለው።